አማላይ ገሃነብ በሜሪ ፈለቀ። ቁጭ ብሎ ሲጠብቀኝ ወደ እርሱ እየተራመድኩ ማን ስለሆነ ነው እሱ ሁሉም ሴት እሺ የምትለው እያልኩ የተለየ ነገር ፈልጋለሁ። አይቶኛል። አልተነሳም፣ አልጨበጠኝም። አጠገቡ ስደርስ ሃይ አልኩት። ከሱሪው ላይ ምንም እያራገፈ ጥጋቡ፣ ድምጽ ውስጥ ያለው ንቀት አይኖ በጣም ትጠይኛለሽ። ግድ የለኝም። ምንም አይደለሽም፣ ምንም አትሆኝም። ተቀመጪና ቀጥታ ወደ ገደለው። በእራት አታሳቢ። ያማረኝ ኮተታም ብዬው መሄድ ነው፣ ግን አልችልም። እራት ከእርሱ ጋር ለመብላት ከጓደኞቼ ጋር ጠቀም ባለ ገንዘብና ጠብሰቅ ባለ እልህ ስለተወራረድን እየበሸቅኩኝ ወንበሬን ስቤ ተቀመጥኩ። በርጫቃ ነገር ነህ። በእድሜ ልክ ስነ ስርዓት እንዴት አታውቅም? አማረልኝ ብለህ ነው? አስተናጋጁ ምን ያቅለበልበዋል? እስኪ ያረኔ ራሱ ምንድነው እንዲህ እንደ አዲስ ጀበና ግንፍል የሚያደርገኝ? አባቴ መቀላለጥ። እራት ግማሽ የቤተሰብ አገልግልና 2 ግላስ ሳውዝ አፍሪካን ወይን አምጣልን። እሰይ ትህትና። ከእርሱ ማዘዝ ያስተናጋጁ ትዕዛዙን ለመፈጸም መንጎዳጎድ። ይሄን ነው አጥቡ ማለት። እኔ ወይን አልጠጣም። ለኔ ትንሿን ውሃና የሚበላ ደግሞ አትክልት ሳላድ አድርግልኝ አልኩኝ። በመልስ ምልት ተኩስ አንድ ብርጌድ የደመሰሰ የሰራዊት አለቃ ራሱ አሁን እኔ ሆንኳትን የመኩራራት መሆን አይሆናትም። አገኘው ለማለት እኮ ነው። ወይ እሱ ጭራሽም ወደኔ ያላየም። ንግግሩን በሚቃረን ትህትና መቅለስለስ አስተናጋጁን እያየው አባቴ ተዋት ስታሾፍ ነው። ሂድማ ጎሽ እርቦናል። አፍጥነው። ሂሳብ እኔ ነኝ የምከፍለው። ከእርሱ ንግግር ያስተናጋጁ መገልፈጥ አይደለም። የአንድ ቀን ራት ራስህን ላስተዳድር እችላለሁ። አቤት ተጎርሮ ልቡ ልቅ ብሏል። ሰውየው እኮ አዲስ አበባ ላይ እኔ ነኝ ያለ ህንጻ ባለቤት ልጅ ነው። አንተ ምን ይገትረሃል? ሄደ የታዘዝከውን አታመጣም? አስተናጋጁ እስኪ ምን ያድርገኝ? አባቴ ይቅርታ በጣም ትንሽ አናድጃት ነው ብሎ ለመጀመሪያ ጊዜ ወደኔ ዘወር አለ። ምዬ ኧረ ትንሽ ረጋ በይ። ቆይ እስኪ አትንደርደሯ። ማን ነው ምንድነው በሉ። እሱ በጣም የምጠላው የጓደኞቼ ጓደኛ ነው። ነገ ከመዛመዳችን በፊት እኔና አንቺ እንዛመድ፣ አየሽ እህትሽን ካገባዋት በኋላ አይፈቅድማ ብሎ የሙሽሪትን እህት ቀመጨላት እያሉኝ እንዴት አልጠላውም። ከእህቷ ጋር መንጎዳጎዱን ስታውቅ ሰርጉን ጥላ የጠፋችው ሙሽሪት የሚገርመው መልሳ ይቅር ብለው አውጮኛሙሽ ናቸው። አቤት አብሮት የሚሆኑ ሴቶች ደሜን ሲያፈሉት። የሴት አሰዳቢ እንዴት ለሴት ልጅ ምንም ክብር ከሌለው ወንድ ጋር ይጋደማሉ? ደሞ ጮኛ እንዳለችው እያወቁ ስለርሱ መሰማው ሁሉ ለሴት ያለውን ንቀት ነው። ከዛም ይብሰው ደግሞ አብራው የምትሆን ሴት ሁሉ ያንን እንድታውቅ ማድረጉ። እንትኑ ላይ ያሰርቱበታል። የነካ ሴት ሁላማ ያለ ነገር አተናውዝም። ዳኒ እንዲህ ሲል ስሰማ ጭራሽ ልጁን እጥለዋለሁ። በእናታችሁ ስለዚህ ልጅ አታውሩ እላለሁ። በተገናኘን ቁጥር የእርሱ ስም ከተነሳ የምሰማው በሙጥምጥም ስላወሳሰባቸው ቺኮች ነው። በጣም ከጥቂቶቹ ውጪ ጓደኞቼ ወንዶች ናቸው። ሁሉም ደግሞ የእርሱ ጓደኛ ናቸው። ይህ አጋጣሚ ሆኖ ከኔ ጋር በቅርብ ተገናኝተን አናውቅም። እናሲስ አለ። እስኪ በሙሉ እርግጠኝነት እናሲስ አንድ ራት ብቻ አብረሹ ቢና የሴቶችን ቁጥር ባንድ ካላሳደግሹ ያመሃል እንዴ? ማ እኔ እንኳን ለዚህ ጥናዣ መተት ዘራፍ አልኩኝ። የሚገርመው ሎትሮ እሷ ጎረምሳ ናት የሚሉኝ የወንድ ጓደኞቼ በእርሱ ጉዳይ ገንዘቡን ለማስያዝ መስማማታቸው ከእርግጠኛ በላይ ስለሆኑ በ5000 ብር አስያዝኩ። እነሱ 8000። እንግዲህ ታያችሁ ከዚህ ለዛቢስ ጋር ቁጭ ብሎ ራት መብላትና ሳይነካኩ መመለስ የክብር ጉዳይ ነው። ያውም የግለሰብ ክብር አይደለም፣ የሴቶች በሙሉ ክብር ጉዳይ ነው። የገንዘብ ጉዳይ ነው፣ የእልህም ጉዳይ። ሚየረ ትንሽ ረጋ በይ አለ ምንም ሳይመስለው ተመቻችቶ እየተቀመጠ። ሂድ ደሞ ሚዬ ጓደኞቼ ናቸው በዚህ መጠሪያ የምጠሩኝ አትበለኝ። አሪፍ ይሆንክ ነው እንደሚመስልህ? ምንድነው የሚያንተባትበኝ? ቃላቶቹን ከጉሮሮዬ ምን ሰነቀራቸው? ዘለፋዬን ተናጋይ ውስጥ ምን ያንጎዳጉደዋል? ከምኔው ለዘብኩ። አይኖቹ ካፉ የሚወጡት ቃላት ሩድ ሆኖ ሳለ አይኖቹ ይለማመጡኛል። ግንባሩ ተኮሳትሮ እያወራ አይኖቹ ይፈግጋሉ። አፉ ንቀቱን እየነገረኝ አይኖቹ ያቆለጳጵሱኛል። አይኖቹ ካለርሱ አካል ሙሉ ናቸው። አይን ይዳብሳል። ጉንጭን በፍቅር የሚዳብሱኝ ይመስለኛል። መሽኩር መሚስ
አይኔ ስማል አንገቴ ስር የሚስሙኝ ይመስለኛል። መቅለስለሴስ ከሆነ ደቂቃ በኋላ ከአይኑ ውጪ የምሰማው የማየውም የለም። አይኖቹን እያየሁ አይደለም። ክላስ ገሃነብ አልገባም። በአይኖቹ እያቁለጨለጨኝ አይደለም። ኢህአዴግ ግን ባገኘው ግጥም አድርጌ አልስምም። አይኖቹ እያባበሉኝ አይደለም። አልጋ ላይ ስልጣን ላይ አልወጣም። ራሴን እሺ ስል ሰማሁ። ምን ያስገለፍጠዋል? ለአይኖቹማ አይን ብቻ አይደሉም፣ ወይንን ለመጠጣት ነው የተስማማሁት። አረግ 10 ደቂቃ ባልሞላ ጊዜ ወይኑን እሺ። ሜይ ሴቶች ቁና ተበላሽ አምልጪ። እስኪ አይኑ ላይ ነው። እየተንሾካሾኩ ሽንት ቤት ገብቼ ነው ለእስክንድር የደወልኩት። ምኑ ይለኛል። እስኪ አይኑ ላይ ነው ምኑ? እስክንድር ግራ ተጋብቶ ሙጥሚጡን ያሰራው ነው ስለው ትንሽ ኪሎ እየሳቀ ምን ተፈጠረ? እስካሁን ምንም አልተፈጠረም። ከዚህ በኋላ የሚፈጠረውን ግን ልንገርህ። ቦርሳዬን ጥዬው ስለምወጣ ደውልለትና ቦርሳዬን አቀብለኝ። እያወራሁት ይንፈቀፈቃል። ያደረኩት ያንን ነው። ማን ይበላል? በቦርሳ ሰበብ ተመልሼማ እነዛን አይኖች አላይም።